8 ጠቀሜታዎች አሉት ማለት ነው። እያንዳንዱን እንመለከታለን። አንደኛ ኃይል ሰጭ ነው ማለት ነው። ሙዝ መመገብ የራሱ የሆነ ከፍተኛ ኃይል ይሰጣል። ምክንያቱም በውስጡ ካርቦሃይድሬት ስላለው በተለይ ካርቦሃይድሬት እንደ ሱገር ናቹራል ሱገሮችን በመያዙ እንደ ኃይል ለማግኘት በጣም የመጀመሪያው ተመራጭ ነው ማለት ነው። ሁለተኛው የልብ ጤንነትን ይጠብቃል። ሙዝ መመገብ እንግዲህ የልብ ጤንነትን ይጠብቃል ሁለተኛው ማለት ነው። ምክንያቱም በውስጡ ፖታሽየም ስላለው የደም ግፊትን እንዳይጨምር በማስተካከል ሶዲየምን ባላንስ በማድረግ እንግዲህ የደም ግፊት እንዳይጨምር ያደርጋል ማለት ነው። በውስጡ ፋይበርን አንቲኦክሲዳንቶችን ስለያዘ በጣም እንግዲህ ጠቃሚ ነው ማለት ነው።